አርሰናል 1 ፓላስ 0 አናዘር ሐራም ፉትቦል በቃ አቤት ሐራም ፉትቦል ጭራሽ እንደዚህ ማሸነፍ ያስደስታችኋል ወይ ምን አገባ ሰው 3 ያሸንፈው ዋንጫ ምናምን ማለት ጀምሯል እኛ 7 በተከታታይ ያሸንፈናል እኛ 3 ነጥብ ነው የሚያሳስብ ማን ነው ተረኛው የሚገርፍ ይሄን አስወጣው ኤዜ ነው የሚያገባው ላይቭ የላይቭ ቤተሰብ መስክሩ ኤዜ ያገባል ይታየኛል የጊዮኬሬዙ ራሱ ማን ነው አርቴታ ተከላካይ አስገባ አቤት አርቴታ 1-0 ከፈለገ ማለት አንደኛ ደቂቃ ለምን ያገባብህ 1-0 ከፈለገ 1-0 ይወጣ በቃ ለባዶ ነው ጨዋታው እንደተለመደው አንድ ሾት ኦን ታርጌት ተሞከረብን ተቃጥያለሁ እነ ሞስኬራ ምናምን ነገር ብቋርላችሁ እንዴ ነው ሳሊባ የምታስቀምጠው ኦን ታርጌት አንድ እየተሞከረብን ካሁን በኋላ ያላችሁ ብሮች እናንተ በኦን ታርጌት እኛ በጎል እንደዛም ሆኖኛ ነው እናሸንፈው እንደዛም ሆኖ በኦን ታርጌት ቶ ጎል ምናምን ትላለን ነጥብ ምናምን ትላለን እንተዋቸው እንደዚህ ነገሮች አንተ ኦን ታርጌት እንደ ጎል ይቆጠርልህ እኔ ጎል እንደ ጎል ይቆጠርልኝ እኔ ነኝ ማሸንፈው በእርግጠኝነት ነው የምነግርሽ ኮፒ ሊንክ ያርገኝ ቪዲዮ ኮፒ ሊንክ የላይቭ ቤተሰብ መስክሩና ኮሜንት ላይ ይሄው ዛሬ ፍሬን አብኝ ቋጥር አንዱ ፍሬ ጠፋ የት እንዴት አላውቅም ሟሟ መሰለኝ እኔ ኮግራ ለወያለ እየቋጠርኩበት ነው እየቋጠርኩለት አራት አብኝ ተፋት እየቋጠርኩለት እንደው ያረከው ወያለ ተምቾት ይሞት እጂ ቢያንስ ባታሽኑት ቢያሳጉበት እጂ ቢያንስ ባታገቡት ሲያረ ሞክሩበት አንተ አንገት እስካሁንብኝ እኮ አንተ ምንም አይገባበት አልታየም አርማና አንድ ጎል አግብቶ ማሸነፉን ማረጋግጦ መውጣት የሚችል ብቸኛው ቲም አርሰናል ነው በስትራቴጂ የተረዳው የኛዎቹ አለው አይደል ያረበስማ ቡልድ በቃ አንዳገባ ዘጋ አለቀ በሩን ቆለፈ ከዛ በኋላ ያለው ነገር ማለት ምክንያቱም ያውቃል እንደሚያሸንፈው እኔም ታውቆኛል ክርስቲያን ፓላስማ ይበርታን ማን ላይ ምንድነው እዚህ ላይ አሁን እኮ በቃ ገሰገሱ እኮ አርሰናል ሄደ በቃ ከዚህ በኋላ አሁን ወደዛ በእናት እኔ እኮ ምለው ማለት ነው ለምን 2 እና 3 አግብታችሁ አገላግሉኝም እንዳልቋጥር አንድ ታገባለ በቃ በዛው ያልቃል እኔም ተስፋ አልቆርጥም ቋጥራለሁ በቃ ጋይስ ቲም በቃ እኮ አንድ ጎል እንደቀል ያገባል በዛው ያልቃል በቃ መቼ ነው የሚሸነፈው ቲም ጋይስ እንዴ እኔ የምሬን ነው የምነግራችሁ ወይ እኔ ከባለፈው አመት የተሸነፈበትን እያወጣው ለስራ እንዴ ቪዲዮ እንዴ መቼ ነው የሚሸነፈው ቲም ጋይስ እንዴ አሁን ሲቲም ተሸነፈ ዋንጫውን በ6 ልዩነት አደረገው ከሲቲ ጋር በቃ ዋንጫውን እኮ በቃ የምር እንደቀልድ እኔ እያነሳው ላይ እየመሰለኝ ነው ማርያም እያነሳው በቃ እንደቀልድ ማለት ነው በቃ እንዴ አንድ ጎል ያገባል በዛው ያልቃል በቃ እኔ እኮ 2 እና 3 አግብተህ እኔ ለምን ሌላ ጨዋታ እንዳያታረገኝም በእናትህ አንድ ጋገባ በቃ ግንብ ነው አይገባም በቃ በዛው ያልቃል በቃ በልህ ነው አንቺ እንደቀልድ የምር በቃ አለቀ እንዴ ቻትጂፒቲ ላይ እንዴት ነው አርሰናል ላይ ጎል ማስቆጠር የሚቻለው ብዬ ጠየቅኳት የማይቻል ነገር እኮ ነው የጠየከኝ አትለኝም እንዴ እሺ እንዴት ነው የሚደረግላችሁ እንዴት ነው ጎል የሚገባበት አርሰናል ማን ስለ አይደለም የሚገባበት የሚሞከርበት እንዴ ለማግባት መሞከር አለበት እና መሞከር ከባድ ነው አርሰናል ላይ ጎል እንዴ አስገድዶ ሊወስድ ነው ዋንጫው አስገድዶ ሊወስድ ነው ሲቲም ተደረገች በቃ ማን አለ በርኖዝን ተስፋ እናርግ እንዴ ስለ ቻትጂፒቲ ካልመለሰው ማከባር ነው ኬዙ ከባድ ነው ማን በቃ አስገድዶ ሊወስድ ነው ይመያችሁ እሺ ቋጣሪያንስ አንድ ጎል ገባ በቃ የባርሳን ጨዋታ ላይ ሄደ ቋጥር እኛ አንድ ጎል አገባን ማለት ነው ታውቃለሽ አይደል በቃ ወፍ የለም አንደኛ የሚያቃጥለኝ ነገር ማን ነው ከተሞከረብን ነው አንተ መግባት ምናምን ታል ከተሞከረብን እቃጠላለሁ ነው ማለት እቃጠላለሁ ገባር አንተ ተስፋ ካላውን ማን እንኳን አይደለም መሸነፍ እንኳን አይደለም ጎል ኮንሲድ ማድረግ ይሞከርባቸዋል ብለህ መተመቋጠር ትችላለህ ተረዳኛል ኖርዝ ለንደን ፎርኤቨር ኤን ቪዲዮ በደም ኮፒ ሊንክ አድርግ ሲቲ ደግሞ እየተገረፈች ነው ማን ነው ሚዜ የሚሆነው እንዴ ምን እሺ ነው እንዴ ያለ ሚዜ ላገባ ነው እንዴ ምን አይነት ሐላል ሰርግ ነው በእናት ያለ ሚዜ ላገባ ነው ወጥር ሲቲ እንዳታለቃቀስ ምርጥ ሆነህ ነው መሸነፍ ያለብህ ምርጥ ሆነህ መሸነፍ አለብህ ቦትል አረጋለሁ እኮ በኋላ እጄ ቦትል አረጋለሁ
ብትከተኝ ይሻላል። በጣም አታሪቁ አባቴ ብዙ አራቅሽ ተከታይ እንጂ አሁን ከተሸነፍኩ 6 ነጥብ ይሆናል። ዲሴምበር ላይ ነው ዋንጫውን ማነሳው ይረጋገጣል። ዲሴምበር ላይ ማለት ባዮ ላይ ባለው ሊንክ ቲፎዞ ላይ ብቻ መታችሁ ከችበሉ። ሁለት ጨዋታ በአንዴ ያየው ነው ቤተሰብ፣ ሁለት ጨዋታ በአንዴ ያየው ነው ፋሚሊ። አርሰናል ይሄ አመታቸው ነው ወይ ነው ጥያቄ። ይሄ አመት የአርሰናል ነው ወይ ነው? እኔ እየፈራው ነው ቤተሰብ። በቋጥር አልሆነም። ፓላስ የሚገርም ኮምፓክት ሆኖ ነበር ሲከላከሉ ነበሩት። የሚገርም ኮምፓክት ሆኖ ይሄንን በምን አይነት መንገድ ብሬክ እንዳደረጉት አይ ዶንት ኖ ፋሚሊ አይ ዶንት ኖ። የባርሳ ጌም እያመለጠኝ ነው ቤተሰብ። እኔ ፈርቻለሁ ፋሚሊ። በደንብ አርሰናል ይቋጠር፣ ካልሆነ አባብዬ ጋር የሚኬድ ጥቁሩ በጉም ጥቁሩ ዶሮም ተይዞ መኬድ አለበት ቤተሰብ። እኔ አላማረኝም ይሄ ቡድን ዛሬ ይጥላል ብዬ በጣም ስጠብቅ ነበር፣ ግን አልሆነም። በጣም እየፈራው ነው ቤተሰብ፣ በጣም እየፈራው ነው። አሁን ወደ ባርሳ ፋሚሊ ቋጠሮ አልሆነልንም። ሊቨርፑል ያለ ሚዜዋ አክራለች፣ ዙሩን አክራዋለች። አረቀስ ወያሊት አረቀስ ገና እኮ ነው 29 ጨዋታ እኮ አለ ከዚህ በኋላ ቀስ እያለን እንጂ። ኧረ ምን አይነት ጉድ ነው እናታችሁ! የሚገርም ጨዋታ እያየሁ ነው እዚህ ጋር የባርሰሎና ከሪያል ማድሪድ ሁለቱንም እንዲህ ነበር ሳይ የነበረው። ነገር ግን ያው ነጥብ አልጣሉም። ስትሬት 7ኛ ድላቸውን አግኝተዋል። ይሄን ሲዝን ጠብቄው ነበር የምር ሊቨርፑል ዘንድሮ ፐርፎርም ያደርጋል ብዬ ነበር። ያው እነሱም እንደሚጠናከሩ አቅ ነበር። ነገር ግን ይሄ ቲም የዋንጫ ቲም እየመሰለ ነው። ይሄ ጨዋታ በተለይ የዋንጫ ቲም እንደሚያስመስላችሁ እርግጠኛ ነኝ። የዋንጫ ቲም ናችሁ። በቀደም አረላችሁ ብያችሁ ነበር። ጊዜን ወስጄ ነው ማየ ብዬ ነበር። የዋንጫ ቲም ናችሁ። አሁን ዋንጫ የሚበላ አይነት ቲም ነው ያዛችሁ ዘንድሮ። ራሳችሁ ቦትል ካላረጋችሁ በስተቀር ይሄ ቲም ዋንጫ የሚበላ ቲም ነው። ቅያሬዎቹ ራሱ ኢንካፔ ያማን ነበረ ደግሞ የሆነ ጥሩ ተከላካይ ምናምን የሚገቡት ቲምበር በዛ ልጅ በሉዊስ ኬሊ ምናምን ነገር የሚገርም ቅያሬ ነው ያላችሁ። ዘንድሮ በቃ የእናንተ አመት ይመስላል። ነገር ግን ገና ነው። ታውቁታላችሁ ፕሪሚየር ሊግ አሮፍ ነው ወይ ሊለወጥ ይችላል። ነገር ግን ይሄ ቲም ዋንጫ የሚበላ አይነት ቲም ነው እና ውስቲ እናያለን። ዘንድሮ ቋጠሮ አልሆነልኝም። በቃ ያው ማድሪድ በአቅሙ ባርሴሎና ስቴዲየም ተክቶ እየቀጠቀጠው ነው። እኔ የምሬን ነው የምላችሁ ማለት ነው። አርሰናል ይገባበታል ብሎ ከመጠበቅ ሌላ ነገር መጠበቅ ይሻላል። አንድ ካገባ በቃ የምን መቋጠር ነው? ስንት ስራ አለ አይደል እንዴ? የምን መቋጠር መውጣት ነው፣ አለቀ። በስ ዛሬ ሳይለይ ቋጥሬ ጨጓራ የተቃጠለ። ሌላው ደግሞ በጣም ደስ የሚለው ነገር ጮታሞቹ ጎረቤቶቻችን ስህተት ተደርጓታል በአስቶን ቪላ በነጥብ እኩል ነን። በጎል ተበልጠን እንግዲህ 3ኛ ደረጃ ላይ ነን አሁንም ማለት ነው። እና ያው ምላችሁ ያው ጫ ተፎካካሪ እየሆንን ነው መሰለኝ። ማን አባቱ ነው ሙቀውን የከፈተው? በቃ ይሄን ብቻ መልሱልኝ። ማን አባቱ ነው ሙቀውን የከፈተው? መቼስ በቀዝቃዛ ታጥቦ አይደለም፣ እንደዛ አይደለም። ባለቀ ሰዓት የሚያስጨንቁን እንዴ ታኛ ቤት ይገርማል። ተጫዋቹ ነው ማገባው እራያ ብቻ ነው ማለት ነው። እራያ ብቻ ነው። እራያም እንግዲህ አንድ ቀን ባለቀ ሰዓት ኩርና ልትሻማ ሄዳ እንደምታገባ እርግጠኛ ነን። ኢዜ መጀመሪያ ጎሉን በቀድሞ ክለቡ ላይ አስቆጥሯል። ያው ሴሌብሬት ማድረግ ቢፈልግም እንደ ፈርስት ጎሉ ግን እሱ በማለት ብቻ ስሜቱን ገልጿል ማለት ነው። የዛሬ ውጤት ያበደ ነው። አንደኝነታችንን አጥብቀን ይዘነዋል። ማንንም አይነካውም። ያው እችን ሳምንት ከትርፌ ጋር እንግዲህ መጋራታችን ነው ደስታችን። አርሴፋን እንኳን ደስ አላችሁ። ሞቅ አድርጉ። ሳምንት የኛን ይቀጥላል ይላችኋል። አመት ለሁለት ዋንጫ ልንጫወት ነው መሰለኝ እንዴ። ሲቲም ሊቨርፑልም ትቅ አለ። አርሰናል ብቻ ቀረ። አርሰናል አይበላም። ያውኑ ለቀጣይ ሊተላለፍ ነው ማለት ነው። ቀጣይ ሲዝን ለሁለት ዋንጫ እንፎካከራ። እስከዛ ደግሞ እኛ ተናበን ተደላርለን እንገኛለን። ሁለት ዋንጫ ባንዲ ማለት ነው 22 እንገባለን ማለት ነው። ነገሮች እንዳለ ሲገጣጠሙ የሳቅሹላ ታፍሪያለሽ። የሳቅሹላ Oh, he scored! He has done it! Eberiche with an absolute bullet! An absolute bullet, rude boy! What a goal! What a goal! Let it all work out. Let it all work out. Let it all work out. What a finish, blood! 1-0 to the Arsenal. Set piece again. Ole, mate. Gabriel assists again.
Gabriel assist, blood. Gabriel, boom! Eze. ማጋሊሽ ግን ምን አይነት ተጫዋች ነው? እግዚአብሔርን ይሄ ልጅ ለአርሰናል ደሙን ይሰጣል። እንዴት እንዳልኳችሁ ልንገራችሁ። ይሄን ኳስ እዩት፣ ምን ያህል ሪስክ ወስዶ ቦክስ ውስጥ ላይ ለመግጨት እንደገባ፣ ምኑን ሊመታ እንደሚችል እዩት። በቃ አርሰናሎች ይሄን ተከላካይ በማግኘታችሁ በጣም እድለኛ ናችሁ። ሲበዛ ለገቢ ያላችሁን ፍቅራችሁን እስኪ ኮመንት ላይ